동작을 연방 수행하고 있는 우리의 용맹한 전투원들에게 관중들은 열광적인 박수를 보내고 있습니다. ተአምር የሚገፋት ሀገር ሰሜን ኮሪያ ላለፉት 70 ዓመታት ምዕራብ ሀገሮች የራስ ምታት የጎንባት ሀገር ናት። ማንኛውንም ማዕቀብ ለማድረግ ቢፈልጉ በገር ብላ አስቸግራቸዋለች። አሁንማ ማናለኝ ከልካይ የምትልበትን የኒውክሌር ጦር መሳሪያ ጉልበት አድርጋ ወረድን ባይ ሆናለች። ሰሜን ኮሪያ የኒውክሌር ባለቤት ከሆነች ወዲህ ምዕራባውያኑ መላው የጠፋቸው ይመስላሉ። እንደነ ኢራቅ ወግተው ያስወግዷት ነገር ለማሸነፋቸው እርግጠኛ አልሆኑም። በጨረር ተሸካሚ ሚሳኤሎቿ የርቀት አቅም ውስጥ የአሜሪካ ወታደሮች ያሉባት ደቡብ ኮሪያና ጃፓን ጭምር ተካተዋል። ስለዚህ በድርድርና በጊዜ ሂደት ፕሬዝዳንት ኪም ጆንግ ኡንን ሊያለሰልሷቸው ይፈልጋሉ። እርሳቸው ግን ጉልበታቸውን ከማሳየት አልቆጠሩም ባይ ሆነዋል። ሰሜን ኮሪያ ባለፈው ዓመት የኒውክሌር መሳሪያ አስወንጫፊ ሚሳኤል ተደጋጋሚ የተሳካ ሙከራ አድርጋለች። የኒውክሌር አረር ተሸክሞ ሩቅ ርቀት የሚጓዘውን ተምዘግዛጊ ሚሳኤል ስትተኩስ አሜሪካና የአካባቢው ሀገሮች ስለሰጉ ተንጫጩባት። We of course would have concerns if the North Koreans were to conduct another missile test. It would be another violation of UN resolutions. It would be another provocative action. ሰሜን ኮሪያም አንድም ይለይላችሁ ብላ፣ አንድም አሜሪካ ሆይ አንቺስ ማን ፈቀደልሽ ብላ፣ አንድም ማንስ ምን ባደርግ ምን አገባው ብላ ወራት ሳትቆይ ሌላ ሙከራ አደረገች። እነ ቻይና ሳይቀር ተይ እንጂ ያሏት። ኪም ጆንግ ኡን ግን እስከዚህ ተዳርሰናል እንዴ ምን ታመጣላችሁ ብለው እንደገና የአጭር ርቀት ተምዘግዛጊ ሚሳኤሎቻቸውን አስተኮሱ። 효준화 규격화된 핵탄두의 구조와 동작 특성, 성능과 위력을 최종적으로 검토 확인하였다. ምዕራባውያኑም አንጀታቸው ያረረ የኒውክሌር ግንባታ ውጤቷን ዝም ብለው ለማየት ተገደዋል። ሰሜን ኮሪያን ምን ያደርጓት? ሰሜን ኮሪያ ምንም እንኳን የኒውክሌር አምራች ነኝ ብትልም ጓዳዋ የሞላላት ሞሰቧ የተከፈተላት አይደለችም። በመጣኔ ሀብቷ ማዘቅዘቅ 23 ሚሊዮን የሚሆነው ህዝቧን ለመመገብ የቻለች አገር ለመሆን አልበቃችም። በየጊዜው በድርቅ ትመታለች። በዓለም ንግድ ተሳታፊ አይደለችም። ህዝቧ ሳር ሳይቀር እንዲበላ የሚገደድበት ጊዜ አለ ይባላል። ይህ ሁሉ ግን በከፍተኛ ሚስጥር የሚጠበቅ እንጂ ለአደባባይ የሚውል ወሬ አይደለም። ፕሬዝዳንት ኪም ጆን ኡንም ሆነ አባትና አያታቸው ህዝባቸው በረሃብ ተሰቃይቶ ይሞታታል እንጂ እርዳታ ጠይቀው አያዋርዱትም። ለአይኤምኤፍ ወይም ለዓለም ባንክም አይሰግዱለትም። ህዝቡ ችጋርን የባሰ ስቃይ በመጨመር እንዲለምደው አድርገዋል። ሰሜን ኮሪያ በምትከተለው ፖሊሲና ፍልስፍና በሰብአዊ መብት ረገጣና በዲሞክራሲ አፈና በምዕራባውያኑ የተገለለች ሀገር ናት። በሀገሯ ህዝብ ዘንድ ደግሞ ከኪም ኢል ሱንግ አልፎ ለጆንግ ኢል ከርሳቸውም አልፎ ለአሁኑ መሪዋ ለኪም ጆን ኡን የተላለፈው የስልጣን ወንበር ከሰማይ የተወረወረላቸው አድርገው ይቆጥሩላቸዋል። ስለ ሰሜን ኮሪያ ከመሪዎቿ የሚሰማውና በሀገር ውስጥ የሚሆነው ባያሌው ይለያያል። ከሁለተኛው የዓለም ጦርነት ወዲህ በተከታታይ መሪነቱን ስለወረሱት ስለ መሪዎቹም የሚነገረው የተለያየ ነው። ስለ ፕሬዝዳንት ኡንም ሆነ አባትና አያታቸው መሪ በነበሩ ጊዜ የሚነገርላቸው በጥንቃቄ ተመጥኖ ለመገናኛ ብዙሃን ፍጆታ ያህል ብቻ ተመርጦ ነው። የመሪዎቹ አሰራር በአደባባይ እንዲዘረገፍ አይፈቀድም። ስለዚህ ስለ ሰሜን ኮሪያ የሚወጡ መረጃዎች ሊገኙ የሚችሉት ከዛች ሀገር አጋጣሚ ረድቷቸው ይወጡ ወይም በረቀቀ የስለላ መሳሪያ ብቻ ነው። ሰሜን ኮሪያ ስለ መሪዎቿ ተአምራዊ ነገሮችን አወርታ አትጠግብም። በመንግስት ቁጥጥር ስር ያሉት መገናኛ ብዙሃን የመሪዎቹን ልዩ አፈጣጠር አሳምሮ ማቅረብ ዋነኛውና
ግንባር ቀደሙ ሙያቸው አድርገው ይቆጥሩታል። ለምሳሌ የአሁኑ ፕሬዝዳንት አባት ጆንግ ኢል ሲወለዱ ተአምራዊ ምልክቶች ታይተዋል ይላል በኦፊሴል የወጣ አንድ መግለጫ። ኪም ጆንግ ሲወለዱ መሬት ደስታዋን ለመግለጽ ተንቀጥቅጣለች። ታይታ የማትታወቅ ታምረኛ ኮከብ ሰማይ ላይ ታየች። በገነት ላይ የምትዘምር ወፍም ወደ ሕፃኑ ተላከች። የበረዶ ግግርም እሁለት ተገምሷል። ከየት እንደመጣ የማይታወቅ ድምፅ ታላቅ መሪ ወደ ዓለም መምጣቱን አብስሯል። መንታ ቀስተ ደመና ከመሬት ወደ ሰማይ ተዘርግቶ ታይቷል እያሉ በይፋ ያወራሉ። ይህንንም ደግሞ የሰሜን ኮሪያ ሕዝብ ያምንበታል ወይንም እንደሚያምንበት መስሎ ይታያል። ለምሳሌ ጆንግ ኢልን አነሳውላችሁ እንጂ ለኪም ኢል ሱንግም ለአሁኑ ፕሬዝዳንት ለኡንም ልዩ ሰዎች መሆናቸውን የሚያመለክቱ ታምራቶች ይነገሩላቸዋል። በጽሑፍም ብቻ ሳይሆን በሕዝቡ ልብ ውስጥ ተቀርጾ እንዲቀር በሙዚቃና በዜማ ያቀነባብሩታል። ኪም ሲወለድ ታምረኛ ኮከብ በሰማይ ላይ ታየች፣ የበረዶ ግግርም ተገመሰ፣ የምትዘምር ወፍም ወደ ሕፃኑ ተላከች። በወጣቱ ፕሬዝዳንት ኡንም ሆነ በአባትና በአያትየው አገዛዝ ጊዜ ከክፍለ ሀገር የሚኖር ዜጋ ወደ ዋናዋ ከተማ ፒዮንግያንግ መግባት አይፈቀድለትም። የሚገባበት ሥራ ካለው የክፍለ ሀገሩ ፓርቲ አውቆት በማህተም የተረጋገጠ የድጋፍ ደብዳቤ እንዲሰጠው የግድ ነው። ተቃዋሚዎቻቸው እንዲህ አይነቱ ገደብ የመዘዋወር መብት የሚገፍ ነው እያሉ ይነቅፏቸዋል። የሰሜን ኮሪያ ሹማምንት ግን ዜጎች በያሉበት የተሟላ አገልግሎት እንዲያገኙ ማድረግ እንጂ ወደ ከተማ ቢፈልሱ ጥቅም አያመጣም እያሉ ይከራከራሉ። በዋና ከተማዋ ፒዮንግያንግም ቢሆን በአንዳንድ ቦታዎች ከተፈቀደላቸው የመንግስት ሰዎች ውጪ ነዋሪው እንዲገባባቸው ወይም እንዲገለገልባቸው አይፈቀድለትም። እንግዶችን ሲቀበሉ ለአስተርጓሚነት የሚመደቡት እንግዳው በሄደበት ቦታ ሁሉ አብረው ለመሄድ አይችሉም። እንደየደረጃቸው በተለያዩ ቦታዎች የተለያዩ አስተርጓሚዎች ይመደባሉ። ይህንን ያዩ ተቺዎች መንግስት በየቦታዎቹ የተለያዩ ታማኞች በማድረግ በገዛ ሀገራቸው ዜጎቹን መከልከሉ ነጻነት የሌላቸው መሆኑን ያሳያል እያሉ ይወቅሱታል። የሰሜን ኮሪያ ሹማምንት ግን ለዚህም መልሳላቸው። በየቦታው ችሎታ ያለውን ሰው መመደብ ስልጡን አሰራር ነው እያሉ ይሟገታሉ። በሰሜን ኮሪያ አንዳችም የግል ንብረት ብሎ ነገር የለም። ሁሉም ነገር የመንግስት ነው። ሁሉንም ነገር የሚያዝበትም በፊትም ተወላጆቹ አባቶቻቸው አሁንም ፕሬዝዳንት ኪም ኡን ናቸው። ትምህርት ለመማር ፈቃድና ምደባ ያስፈልጋል። ለሥራ ሲመደቡ የሚከፈላቸውን ደመወዝ በአይነትና በገንዘብ መሆኑን የሚወስነው መንግስት ነው። ዲግሪ ያለኝ ዲፕሎም ይዣለሁ ብሎ መደራደር ታይቶም ተሰምቶም አይታወቅም። ለዚህ ሁሉ የሚያስብላቸው መንግስታቸው ብቻ ነው። ይህ ድርጊት የተማረውን ሰው ፍላጎት እንደመገደብ አድርገው ለሚቆጥሩባቸው የሚመልሱላቸው መንግስት ስላኗኗሩ ማሰቡ የተማረው የሰው ኃይል ሐሳቡን በሥራው ላይ እንዲያደርግ ይረዳዋል ይላሉ። እንደ እናት እንደ አባት ለዜጎቹ የሚያስብ መንግስት እያለው ዜጋው ስላኗኗሩ መጨነቅ የለበትም ባይ ናቸው። በሰሜን ኮሪያ የመሪውን ፎቶ በደረት ላይ አለመለጠፍ ያሳስራል። እንግዲህ ይህ የሚያስቀጣ ከሆነ ከቶ የማያስቀጣውን ብትነገርን አይሻልምን ልትሉ ትችላላችሁ። ይህ የሰሜን ኮሪያ አንዱ ገጽታ ነው። በመኪና ለሚሽከረከረው፣ በባቡር ለሚሳፈረው፣ በእግሩ ለሚንከላወሰው ሁሉ የሚያስብለትና የሚያዘጋጅለት መንግስት ነው። የትራፊክ መጨናነቅ ሲያልፍም በማይነካቸው የፒዮንግያንግ ሰፋፊ መንገዶች ላይ በመሃል 2 ቢጫ መስመሮች ተሰምረዋል። በእነዚያ መስመሮች መካከል የሚሽከረከረው መኪና የአያትየው የአባትና የአሁኑ ፕሬዝዳንት ብቻ ነው። በእነዚያ መስመሮች መካከል ሲያሽከረክር የተገኘ ዲፕሎማት ካለ እንዲያስተካክል ይነገረዋል። ሰሜን ኮሪያዊማ ሆኖ ምን ሲያቀብጠው። ለዚህም ምክንያት የሚያደርጉት በዋና ከተማዋ በርካታ መኪኖች ስላሉ ለሥራ ጉዳይ የመጡ የውጭ ሀገር ሰዎች እንዳይቸገሩ ነው ይሏቸዋል። ግን በእነዚያ ሰፋፊ መንገዶች ላይ የሚታዩት መኪናዎች ውር የሚሉ ያህል ነው። መቼም የሰሜን ኮሪያ መንግስት ሹማምንት የሚመልሱት አያጡም። እስቲ ደግሞ ይህንን አድምጡኝ።
ሺን ዶንግ ሁክ ይባላል። አሁን 36 ዓመት ሆኖታል። ከእድሜው 24ቱን ዓመት የኖረው በፒዮንግያንግ ሰሜን በሚገኘው ቁጥር 14 የእስረኞች ማጎሪያ ነው። ቁጥር 14 የሚገቡበት እንጂ የሚወጡበት እስር ቤት አይደለም። የተወለደው እዚያው ተራራው ጥግ በተሰራው 60 ስኩዌር ኪሎ ሜትር በሚለካው እስር ቤት ነው። እዚያው ተወልዶ እዚያው አድጎ እዚያው ጎርምሶ ኖረ። ከዚያ እስር ቤት ውጪ ውሃና መሬት፣ ድንጋይና ነፋስ፣ ፀሐይም ጭምር መኖራቸውን እስከ 24 ዓመቱ ድረስ አያውቅም። ዶንግ ሁክ የእስር ቤት ሕይወቱን እንዲገፈግፍ የተፈረደበት ጥፋተኛ ሆኖ ተገኝቶ አልነበረም። ጥፋተኛ ተብሎ የዕድሜ ልክ እስራት የተፈረደባቸው አባቱ ናቸው። በሰሜን ኮሪያ አንድ ዜጋ መንግስትን ቅር የሚያሰኝ ጥቂት ጥፋት እንኳን ቢያጠፋ የእስራት ቅጣት ከተጣለበት የቅርብ ቤተሰቦቹም አብረው ይታሰራሉ።